ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ካንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በአማራ ክልል ያለውን ወቅታዊ ሁኔታ ትኩረት በመስጠት በኢትዮጵያ በእለቱ የተሰሙ አንዳንድ መረጃዎችን እንደዚሁ በማጋራት ወደናንተ የምናቀርበውን የአንከር የመረጃ ክፍለ ጊዜ ነው ይዘን የመጣ ነው። በተለያዩ የኢትዮጵያ አካባቢዎች ያለው የጸጥታ መደፍረስ ሁኔታ ተባብሶ ቀጥሏል። ወደ አርሲ አካባቢ የሚሰማው መረጃ የመንግስት አቅም እየተዳከመና በአማጽያን በተለይም በኦሮሞ ነጻነት ሰራዊት አማካይነት አካባቢዎች በቁጥጥር ስር እየዋሉ እንዳለ የመንግስት ኃይሎችም ጥቃት እንደተፈጸመባቸው የሚገልጹ መረጃዎች እየወጡ ይገኛሉ። በሌላ በኩል የአሜሪካን መንግስት በተባበሩት አረብ ኤሚሬትስ ላይ ማዕቀብ ለመጣል የሚያስችል ግፊት በሴናተሮች አማካይነት እየተደረገ እንዳለም እየተሰማ ነው። የአብይ አህመድ አገዛዝ በተባበሩት አረብ ኤሚሬትስ የገንዘብ ደጋፊነት በቤኒሻንጉል ጉሙዝ ክልል የሰጠው የጦር ሰፈር የአሜሪካውያንን ስጋት በከፍተኛ ደረጃ ጨምሯል። ማዕቀብ የሚጥሉ ከሆነ የአብይ አህመድ አገዛዝም ከማዕቀቡ የሚተርፍ እንዳልሆነ ነው እየተነገረ የሚገኘው። በአጠቃላይ በኢትዮጵያ ወቅታዊ ሁኔታ በተለይም በአማራ ክልል ያለውና በቀጠናው እየተጠናከረ የመጣው የጸጥታ ችግር ለዓለም አቀፉ ማህበረሰብ ትልቅ ስጋት ሆኖ ተደቅኗል። እነዚህንም ጉዳዮች እናነሳለን። ሌሎች መረጃዎችንም በማከል ወደናንተ ከምናቀርበው የዕለቱ የመረጃ ክፍለ ጊዜ ጋር አብራችሁ እንድትቆዩ ግብዣችን ነው። አሁን በቀጥታ ማመራው ወደ ዘውትር ተሳታፊያችን ይሆናል። አዲስ አበባ ዛሬ አንድ አመት አካባቢ የተያዙ ወጣቶች አሁን ያሉበት የገቡበት አይታወቅም። ፍርድ ቤትም አልቀረቡም። የታሰሩበት እስር ቤት የት እንደሆነም አይታወቅም። ከነዚህ መሃል ገነት አራጌ ትገኝበታለች። ገነት አራጌ የኢዜማ የቀድሞ የሴቶች ጉዳይ ኃላፊ ናት። በጣም ጠንካራ ወጣት ናት። እሷን ጨምሮ በርካታ ወጣቶች ተይዘው የት እንደገቡ አልታወቀም። ቤተሰብ አስክሬንም ከሆነ ስጡንና እርማችንን እናውጣ ብለው እየጠየቁ ነው። የትኛውም የኢትዮጵያ እስር ቤት የትኛውም ድብቅ እስር ቤት ተፈልጎ ታስሰው ጠፍተዋል። በጣም አስገራሚ ነው። በዋት ጊዜ እንዲህ አይነት ነገር ሰምተንም አይተንም አናቅም። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በዚህ አንጻር ምንም አይነት መግለጫ አለመስጠቱ በራሱ አነጋጋሪ ነው። እንደሰማነው ከሆነ የገነት አራጌ ወላጅ ቤተሰቦች እነ ፕሮፌሰር ብርሃኑ ነጋን እቤታቸው ጋብዘው በከፍተኛ የወዳጅነት ስሜት እንዳስተናገዷቸው ነው የሰማነው። ቤተሰብ ምናልባት እነ ፕሮፌሰር ብርሃኑ ነጋ በዚህ ረገድ የሚረዷቸው እንደሆነም ተማጽኖ ጥያቄ አቅርበው ነበረ። በኢዜማ በኩልም ሆነ በፕሮፌሰሩ በኩል እስካሁን ስለ ጉዳዩ ትኩረትም አልተሰጠም። ምናልባት ይሄ ጉዳይ ወዴት ሊያመራ ይችላል የሚለው የብዙ ኢትዮጵያውያን ስጋት ነው። ወንጀል ሰርተውም ከሆነ በአግባቡ በአገሪቱ ሕግ መሰረት ፍትህ ማግኘት ሲገባቸው በህይወት ይኑሩ አይኑሩ የሚታወቅበት ነገር በሌለበት አንድ አመታቸውን ትላንትና ደፍነዋል። በዚህ ላይ የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ መግለጫ አውጥቷል። በአስቸኳይ ያሉበት ቦታ እንዲታወቅ ይደረግ ዘንድ ነው ጥሪ ያቀረበው። በአብይ አህመድ አገዛዝ በኩል ምንም አይነት ምላሽ እየተሰጠ አይደለም። እነዚህ ወጣቶች የት ነው ያሉት? በህይወት የሌሉም ከሆነ ይነገረን የሚለው የቤተሰብ ተማጽኖ ጠንክሮ እየተሰማ ነው ያለው። እንግዲህ በአማራ ክልል ያለው አጠቃላይ ሁኔታን በተመለከተ መረጃዎችን ቀደም ሲል ያካፈልከን ባለፉት 3-4 ቀናት ያሉትና በተለያዩ የአማራ ክልል አካባቢዎች የተከናወኑትን ተጋድሎች የተመለከተ ነው። ምናልባት አዳዲስ መረጃዎችም እየደረሱን ይገኛሉ። በዚህን ወቅት ላይ የአማራ ፋኖ ብሔራዊ ንቅናቄ በቀጣይ በአጠቃላይ ስለሚወሰደው ፖለቲካዊና ወታደራዊ እንቅስቃሴዎችን የተመለከተ ጥልቅ የሆነ ግምገማና ስብሰባ እያደረገ ነው። ከዛ በኋላ ሊመጣ የሚችለው የማጥቃት እንቅስቃሴ በተቀናጀ ሁኔታ ልዩ የማጥቃት እቅድ ተወርቶ የሚከናወን እንደሆነ ይጠበቃል። ከዚህ ቀደምም አርበኛ አስረስ ማረዳምጤ እንደገለጸው ከሆነ የአማራ ፋኖ ብሔራዊ ንቅናቄ በአራቱም ቀጠናዎች በተመሳሳይ ሰዓትና ጊዜ ጥቃት ሊፈጽም የሚችልበትን አቅም ገንብቶ የጨረሰ በመሆኑ በቅርቡ አጠቃላይ ጥቃት በአገዛዙ ሰራዊት ላይ ሊፈጸም እንደሚችል ገልጿል። ያንን በተመለከተ የተለያዩ እንቅስቃሴዎች በቀጣይ የምናይ እንደሚሆን ነው የሚጠበቀው። ሌላው የአገዛዙ ጀነራሎች እንደተለመደው ባዶ የድል ዜናዎችን ለደጋፊዎቻቸው እየገለጹ ይገኛሉ። ሰሞኑን በባህር ዳር የተሰበሰበው የአማራ ክልል በአጠቃላይ የጸጥታው ጉዳይ የተመለከተ አንድ ስብሰባ ላይ የምስራቅ እዝ አዛዥ ሌተናል ጀነራል ማመር ተሰማ ፋኖን አጥፍተናል፣ ከዚህ በኋላ የሚቀር ነገር የለም፣ በታትነነዋል ብለው ምናልባትም በሳቸው አንደበት ይህንን ቃል ሲናገሩት ለ10ኛ ጊዜ እንደሆነም ዘርዝሮ ማስቀመጥ ይቻላል። በትነነዋል፣ አጥፍተነዋል፣ ከዚህ በኋላ የቀረው አመራሩ ነው፣ አመራሩ እንዳይነጋገር እንዳይገናኝ አድርገን በየቦታው ያለ ጀሌ አስቀርተነዋል የሚል መግለጫ ሲሰጡ ከርሟል። አሁንም ባህር ዳር ላይ ተመሳሳይ የሆነ እውነት ለመናገር ለደጋፊዎቻቸው ሞራል ራሱ የሚያስቡ አይደሉም። በየጊዜው ተመሳሳይ ነገር እየነገሯቸው፣ ነገር ግን የአገዛዙ ሰራዊት በከፍተኛ ቁጥር እየተማረከ አካባቢዎችን ለቆ እየወጣ ባለበት ሁኔታ ነው። አሁንም ጀነራል ማመር ተሰማ ፋኖ አልቆለታል፣ በታትነነዋል፣ የቀረው አመራሩ ብቻ ነው የሚል ባዶ ዲስኩርና የድል ዜና ለደጋ
ለደጋፊዎቻቸው እያሰሙ የሚገኙት። በሌላ በኩል በተስፋ መቁረጥ ውስጥ የሚገኘው ያገዛዙ ሰራዊት የፋኖ ቤተሰቦችን ያሰቃየ እንደሚገኝ የፋኖ ቤተሰብ ናችሁ ያሏቸውን አርሶ አደሮች እንደዚሁም ማንኛውንም አርሶ አደር ቤት በመግባት የተቀመጡ እህሎችን እያወጡ የሚደፉበት ሴቶችን የሚደፍሩበት በጣም አስነዋሪ ተግባር እየፈጸሙ ያሉበት ሁኔታ ድል እያደረጉ ሳይሆን እየተሸነፉን በመምጣታቸው በኪሳራና በተስፋ መቁረጥ የሚያደርጉት እና የሚወስዱት እርምጃ እንደሆነ በግልጽ የሚታወቅ ነው። ለማንኛውም አሁን በአማራ ክልል ያለው አጠቃላይ ሁኔታ ምን ይመስላል? አብይ አህመድ ጦሩን እያጓጓዘ ነው። በከፍተኛ መጠን በአገሪቱ በመላ የሚገኙትን የሰራዊት አካላት ወደ ሰሜን እያጓጓዘ እንዳለ በቪዲዮ ጭምር የሚወጡ መረጃዎች እያመላከቱ ነው። አማራ ክልል ያለው ሁኔታ ምን ይመስላል? በአሁኑ ሰዓት አማራ ክልልን በአብዛኛው ተቆጣጥሮ ያለው ማን ነው? የአብይ አህመድ አገዛዝ በዚህ ደረጃ ቦታዎችን እየለቀቀ ይዟቸው የነበረውን በሙሉ ለፋኖ እያስረከበ በሚሄድበት በዚህ ወቅት ላይ ምን ማለት ይቻላል? ክልሉ በፋኖ ቁጥጥር ስር የሚገባበት የመጨረሻው ምዕራፍ የቀረ ነው የሚመስለውና እንደዚህ ላይ ምን ማለት ይቻላል? መሳይ በአጭር ጊዜ ውስጥ እኮ መንግስት ራሱ መልሱን አግኝቶታል እኮ። አንደኛ የተሳሳተ ድምዳሜ ላይ ደርሰው የፋኖ ኃይል በክልሉ ሚኒሻ ወይም የታጠቀ ኃይል አድማ ብተና፣ ፖሊስ፣ ብልጽግና አመራር ራሱ ተዋግቶ ከተሞችን ይጠብቃል ብሎ ገምቶ ከሆነ እኮ እግራቸው ሳይነቅል እኮ ደብረታቦር ከተማን ተቆጣጠሩ። 18 ወረዳዎችን የደቡብ ጎንደር ወረዳዎችን የተቆጣጠሩት እኮ መከላከያ ሙሉ በሙሉ አካባቢ ሳይለቅ ነው። መከላከያን እየመቱ ደብረታቦር አስገብተው ከመና መቀጣዋ ጀምሮ ላይጋይንት፣ ንፋስ መውጫ፣ ክምር ድንጋይ ድረስ መከላከያ ነበር እኮ። ተመቶ ደብረታቦር ገባ። ከደብረታቦር ወጥቶ ወደ ትግራይ ክልል መንገድ ጀመረ። ነገር ግን ብዙ ሳይሄድ አንድ ቀን ሳያድር ደብረታቦር ከተማን ተቆጣጠሩ። ከዛ በኋላ አለምበር ከተማ ላይ መጣው ማጥቃት ሲጀምሩ አልፎ ሐሙሲት ከተማ ላይ መቆጣጠር ሲጀምሩ የመከላከያ ሰራዊት እኮ ተመለሰ። በማዕከላዊ ጎንደር ደግሞ ብኔት ያለፋ ከተማ ወረዳ ዋና ከተማ የሆነችውን ሻውራን፣ የቋራ ወረዳ ዋና ከተማ የሆነችውን ደለጎን እንዲሁም በሙርን ሌሎች እዛ አካባቢ የመከላከያ ካምፖችን ለቀው ወደ ሻውራ መጠው መከላከል ሲያደርጉ በተለያየ አቅጣጫ በአጸደ ማርያም፣ በጋዝጌ፣ በደንገልበር አካባቢ የነበሩት የፋኖ ኃይሎች ሻውራ ከተማ ላይ ጥቃት በመፈጸማቸው ሸሽተው ድኩል አርባ ከተማ መጡ። አሁንም ከድኩል አርባ ለቀው ወደ ግዳጅ እንላለን ብለው የደልጊ የነበረውን መከላከያ አንድ ክፍለ ጦር ይዘው እንቅስቃሴ ሲያደርጉ ጨውድባ ከተማ ላይ ቦታ ላይ ተመቱ። ነገር ግን ራሳቸውን እየተከላከሉ ጎንደር ከተማ ገቡ። ሌላ ኃይል ከጭልጋ ተነስቶ በጫንድባ አርጎ በጨውድባ አርጎ ወደ ደልጊ ከተማ ጉዞ ሲያደርግ ደግሞ ምን ያክል ጉዳት እንደደረሰበት በተደረገው ውጊያ አይተናል። ከ150 በላይ የመከላከያ ሰራዊት ተመቷል። ከፍተኛ ጉዳት ደርሶበታል። የያዘውን ስንቅና ትጥቅ ተቀምጧል። የያዘውን ሞርተር፣ ዲሽቃ፣ ስናይፐር፣ ብሬን፣ የነፍስ ወከፍ መሳሪያ ክላሽን በበርካታ ሁኔታ ማርከው ወስደዋል። በሺዎች የሚቆጠሩ ተተኳሾችን ማርከዋል። ስርዓቱ ተሸንፏል። አማራ ክልል ተሸንፏል። አሁን የፈለገው አጠቃላይ ውጊያውን ካወጣኝም ያውጣኝ፣ አንድ ጊዜ የዓለም አቀፍ ማህበረሰብ ገላጋይ ሆኖ እንዲገባ ወደ ትግራይ ክልል ሂጄ ጦርነት ከከፈትኩ በኋላ ገላጋይ እንዲገባ ወደ ትግራይ ክልል ሂጄ የደፈረሰው ደፍርሶ የጠራው ጠርቶ አይንን ጨፍኖ የገባበት ጦርነት ሊሆን እንደሚችል ነው አብዛኛው ሰው እየገመተ የሚገኘው። ይሄ ጦርነት በአማራ ክልል ዛሬ አይደለም የተሸነፈው። እስካሁን ድረስም የቆየው የፋኖ ኃይሎች አንድ ባለመሆናቸው ነው። እነሱ እንደሚናገሩት የመከላከያ ኃይሉ አይደለም ትግራይ ክልልና ኤርትራ ክልል ሄዶ አማራ ክልል ላይ አቅመ ቢስ ሆኖ ተበትኖ ነው ያለው። ስለዚህ ግምታቸው የተሳሳተ እንደሆነ፣ ሁለተኛ በሌሎች ክልሎችም በኦሮሚያ ክልል፣ በደቡብ ክልል አሁን እየተፈጠረ ያለው የኦሮሞ ነጻነት ሰራዊት የመከላከያ ሰራዊቱ እግሩን ነቅሎ ገና የኦሮሚያ ክልል ድንበር ከተሞች እንኳን ሳይደርስ በሰሜን ሸዋ የኦሮሚያ ሰሜን ሸዋ ተብሎ የሚጠቀሰው ከጓሃጤውን ጀምሮ ገብረ ጉራቻ፣ ፍቼ፣ ሌሎችም በአዲስ አበባ 50 እና 60 ኪሎ ሜትር ርቀት ላይ ያሉ ከተሞች የኦሮሞ ነጻነት ሰራዊት ገብቶ የፈለገውን ነገር እያደረገ እንደሚገኝና በርካታ ሚኒሾች እንደተገደሉ ነው መረጃዎች የሚያመላክቱት። በዝዋይ ዱግዳ ወረዳ ርሲ የኦሮሞ ነጻነት ሰራዊት ገብቶ ምን ያክል ጥቃት እንደፈጸመና ምናልባትም በርካታ ሚኒሻ እጁን መስጠቱን ነው መረጃዎች እያመላከቱ የሚገኙት። በአጠቃላይ ስርዓቱ በአማራ ክልል ብቻ ሳይሆን በኢትዮጵያ ደረጃ የተሸነፈ ስርዓት በመሆኑ የሚወስደው እርምጃ ምናልባት እንደቆሰለ ጅብ ያገኘውን ነገር እየረከሰ መቀጠል ነው የፈለገው። በአጠቃላይ በአማራ ክልል የብልጽግና አመራር ተሸንፏል። ምናልባት ደብረታቦርና ወረታ ውጊያ ሲደረግ የክልሉ የመንግስት ባለስልጣናት፣ የቢሮ ኃላፊዎች፣ ትልልቅ ኮሚሽነሮች ሚስቶቻቸውና ቤተሰቦቻቸውን ወደ አዲስ አበባ እንዳጓጓዙና ትንሽ ገብቶ ቢመጣ ኑሮ 40 ኪሎ ሜትር ርቀት ላይ ውጊያ እየተደረገ እነሱ ገና የጥይት የክላሽ ጥይት ድምጽ በማይሰማበት ደረጃ የራሳቸውን ልጆችና ቤተሰቦች በአየር መንገድ አማካኝነት ወደ አዲስ አበባ ከተማ እንዳመጡ መረጃዎች እየጠቆሙ ይገኛሉ። ስለዚህ በአንደበቱ ስላልተናገረው በድርጊት ስላልገለጸው እንጂ በአማራ ክልል መንግስት ሙሉ በሙሉ ተሸንፏል ማለት ይቻላል።